ቤተሰቦች እንዴት ናችሁ? ዛሬ በሚገርምና በተለየ ርዕስ ተገናኝተናል። ማወቅ ያሉብን የገንዘብ አመለካከቶች ብለናል። የሀብታም አስተሳሰብ እንዴት ነው የሚገነባው? የገንዘብ ማይንድ ሴት እንዲኖረን ምንድነው ማድረግ ያለብን? በጣም የሚገራርሙ ሐሳቦች ናቸው። ኪስህ እንዲሞላ አይምሮህ ለመሙላት መዘጋጀት አለበት። እግርህ እንዲራመድ ልብህ መራመድ አለበት። ውስጥ ማመን አለበት። የገንዘብ አመለካከት የሚባል ነገር አለ። በደንብ አሳምሮ ነው ያለው። ስንቀይር ህይወታችን ይቀየራል። አንዳንዴ ትለፋለህ፣ ትጥራለህ፣ የምትፈልገውን ያህል ገንዘብ ግን እያገኘህ አይደለም። መቀየር ያለብህ ልፋትህን አይደለም፣ አመለካከትህን ነው። ለገንዘብ ያለህን እይታ ነው። የገንዘብ ማይንድ ሴት በጣም ወሳኝ ነው። አንዳንዶቹ አመለካከቶቻችን ቤተሰብ ይጫነብን፣ አስተማሪዎቻችን፣ ማህበረሰብ፣ በዙሪያችን ያሉ ሰዎች የጫኑብን ናቸው። እንዳንቀየር አድርገውናል። በቃ ህይወታችን ላይ የሆነ ነገር አስቀርተውብናል። እሱን ስንቀይር ህይወታችን ይቀየራል። እውነቱን ስነግራችሁ እኔ አሁን የማወራችሁ የገንዘብ አመለካከቶች ህይወቴ ላይ ስጠቀማቸው ብዙ ለውጦችን አይቻለሁ። የወደዳችሁትን የተመቻችሁን እናንተም ህይወታችሁ ላይ ተግብሩት። ለውጥ እንደምታዩበት በጣም እርግጠኛ ነኝ። ከናንተ የሚጠበቀው መተግበር ብቻ ነው። አብራችሁን ቆዩ። አፕሊኬሽን እንደገነባን ታውቃላችሁ። መጽሐፍ ለማንበብ ከፈለጋችሁ በጣም አሪፍ መጽሐፎችን ሪኮመንድ የሚያደርግ እዛው እንድታነቡበት የሚያደርግ አፕሊኬሽን ነው። በተጨማሪ ምስጋናችሁን ለመጻፍ እቅድ ለማውጣት ይጠቅማችኋል። ሁሌ ጠዋት ማታ ደግሞ አነቃቂ መልእክቶች፣ አጫጭር ጽሁፎች በስልካችሁ ይደርሳችኋል። ከናንተ የሚጠበቀው ፕሌይ ስቶር ላይ ገብታችሁ ጉግል ፕሌይ ስቶር ላይ ማለት ነው፣ አንድሮይድ አፕሊኬሽን ነው፣ ኢንስፓየር ኢትዮጵያ ብላችሁ ሰርች አርጋችሁ ስልካችሁ ላይ መጫን ብቻ ነው ከናንተ የሚጠበቀው። ያው ቴሌግራም ላይ ያለው ቻናላችን እንደተጠበቀ ሆኖ ቴሌግራምም ላይ ጠዋትና ማታ አነቃቂ መልእክቶች ከፈለጋችሁ @ኢንስፓየር ኢትዮጵያ ብላችሁ የቻናላችን አባል ሁኑ። ለኢንስፓየር ኢትዮጵያ አዲስ ከሆናችሁ ቻናላችንን ሰብስክራይብ ማድረግ አትርሱ። ሰብስክራይብ ስታደርጉ ደግሞ ከጎን ያለችዋን የደውል ምልክት መጫን አትርሱ። ምክንያቱም አዳዲስ ቪዲዮ ስንለቅ የማሳወቂያ መልእክት እንዲደርሳችሁ። አብራችሁን ቆዩ። የመጀመሪያው ጥሩ የገንዘብ ማይንድ ሴት ያላቸው ሰዎች ራሳቸውን ስለመቀየር ያስባሉ። የሌላቸው ደግሞ ሌላ ሰው ሌላ ነገር ስለመቀየር ያስባሉ። መንግስት እንዲህ ቢያደርግ እንትና እንዲህ ቢያደርግ እያሉ ነው የሚጨነቁት። ስለ ራሳቸው አይጨነቁም። ገቤን እንዴት ላሳድግ አይሉ። ራስህን አድን። ራስህን ከቀየርክ ብዙ ነገር ትቀይራለህ። ለምትወዳቸውም ትተርፋለህ። ራስን መውደድ አይደለም ወደ ራስህ በጣም ማተኮር። አውሮፕላን ውስጥ አይታችሁ ከሆነ የመጀመሪያው የሚተላለፈው መልእክት ሆስተሷ ምን ትላለች? አደጋ ቢያጋጥም የሆነ ችግር ቢፈጠር ሁላችሁም ቀበቷችሁን ጠበቅ አድርጉ። ኦክሲጅን ፊት ለፊት አለ፣ አንስታችሁ መጠቀም አትርሱ። ለማንም ከመስጠታችሁ በፊት ለራሳችሁ መተንፈስ አለባችሁ ትላለች። ለምን ይመስላችኋል? ለራሱ ያልሆነ ሰው ለማንም አይተርፍም። አየህ፣ ራስን ስትቀይር ወደ ራስህ ባየህ ቁጥር ሌላው ነገር ጭራ ነው ይከተላል። ስኬት ጭራ ነው፣ ገንዘብ ጭራ ነው፣ ሌሎች ነገሮች ሀብቱ ሁሉ ጭራ ነው። አንተ ተቀየር መጀመሪያ። ስለሌላው ነገር አትጨነቅ። ሀገሬን እንዴት ልቀይራት አትበል። ራስን እየሸወድክ ነው። ራሴን እንዴት ልቀይር በል። ለምሳሌ ዕቃ የሚያመርት አንድ ድርጅት መጨነቅ ያለበት የዕቃውን ኳሊቲ ስለማሳደግ ነው። እጃችን ላይ ያለው ስልክ ሁሌ እያደገ ነው። ስለዚህ ሁሌ ሽያጭ አለው። አንተ ዕቃ አይደለም የምታመርተው፣ አንተ ራስን ነው ማምረት ያለብህ። ራስን ነው ማሳደግ ያለብህ። ያንተ ዋጋ ሲያድግ አንተ ስትጨምር የሚከፈልህ ክፍያ ያድጋል፣ ገቢህ ያድጋል። ለምን? አንተ ዋጋ ጨምሯል። ዋጋ ባለህበት ከሆነ ደሞዝተኛ ሆነ ተመሳሳይ ነገር እያገኘህ ትቀራለህ። ስለዚህ መጀመሪያ ራስህን ቀይር። ወደ ቀጣዩ እንለፍ። ሁለተኛው ጥሩ የገንዘብ ማይንድ ሴት ያላቸው ሰዎች ገንዘብንና ደስታን አያገናኙም። አንዳንድ ሰው ምን ይላል? ገንዘብ እኮ ደስታ ነው የሚነጥቀህ፣ ገንዘብ እኮ እንደዚህ ነው ይላል። አንዳንድ ሰው ደግሞ አረ ገንዘብ ከሌለ ምን ደስታ አለ ይላል። ገንዘብ እኮ ደስታ ይሰጣል ይላል። ገንዘብና ደስታ አይገናኙም። ገንዘብ የሚሰጥህ መጀመሪያ ያለህን እጥፍ አድርጎ ነው፣ አባስቶ ነው። ምን ማለት መሰላችሁ? ገንዘብ ሳይኖርህ በፊት ደስተኛ ከነበርክ ገንዘብ ሲኖርህም በጣም ደስተኛ ትሆናለህ። ገንዘብ ሳይኖርህ በፊት ሐዘንተኛ ከነበርክ ጭንቀታም ከነበርክ ገንዘብ ቢኖርህም ጭንቀታም ትሆናለህ፣
ሐዘንተኛ ትሆናለህ። ስሜትህን አይቀይረውም፣ አንተን አይቀይርህም፣ ያለህን ግን ያባዘዋል። ስለዚህ መጨነቅ ያለብህ መጀመሪያ እንዴት ደስተኛ ልሁን ነው። ደስተኛ ሆነ ለሀብት መስራት ራስህን መቀየር በጣም ቀላል ይሆናል። ግን ከገንዘብ ደስታን አትጠብቅ። ደስ የሚለው ፓርት ግን ምን መሰላችሁ? በገንዘብህ የሚያስደስትህን ነገር ትገዛበታለህ፣ ለምትወዳቸው ትደርሳለህ። እሱ ራሱ ደስታ ሊሰጥህ ይችላል። አየህ፣ ለደስታ ያመቻቻሃል እንጂ ራሱ ደስታን አይገዛም። አልጋ ይገዛልሃል፣ እንቅልፍ ላይ ገዛ ይችላል። ግን በምርጥ አልጋ መተኛት ማን ይጠላል? ለሚወዱት መድረስ ማን ይጠላል? ስለዚህ ገንዘብ ያስፈልገኛል በል። ሶስተኛው በጣም አስገራሚ ህግ ነው። የገንዘብ ትልቁ ስጦታው ነፃነት ይሰጣል። ምን ማለት መሰላችሁ? ገንዘብ ሲኖርህ የጊዜ ነፃነት ይኖርሃል። የምትወደውን የሚያስደስትህን ለማድረግ ነፃ ትሆናለህ። ነገ ጧት ተነስቼ መካ ሄጄ ብሳለም፣ ኢየሩሳሌምን ብጎበኝ፣ እንዲገዳም ብሄድ፣ እንዲብዝናና ብትል ማንም አይከለክልህም። ሌላውን ተው፣ ዛሬ ደክሞኛል ነገ ለምን ተኝቼ አላርፍም ብትል ደሞዜ ቆረጥብኝ ይሆን እንዲሆን ይሆን ብለህ አትጨነቅ። ለምን? ለፍተህ ኦሬዲ የገነባው ቢዝነስ አለ። ድሮ የቤት ስራህን ሰርተሃል፣ ገንዘብህን አስቀምጠሃል። ስለዚህ ነፃነት ይሰጣል። የሚያስደስትህን ለመማር የሚያስደስትህን ነገር ለመስራት በጣም ሰፊ እድል አለ። በቃ ደስተኛ ለመሆን ጥሩ መንገድ አለ። በሰዎች ህግ አይደለም የምትኖረው፣ በራስህ ህግ ነው። ለምሳሌ ተቀጥረህ ስትሰራ አለቃ ነው የሚያዝህ። ድርጅቱ በሚያዝ ነው የምትተዳደረው። የራስህ ህግ የለህም፣ በሰው ህግ ነው የምትኖረው። ገንዘብ ነፃነት ይሰጣል። ይሄ አመለካከት በጣም ያስፈልጋል። ገንዘብ ነፃነት እንደሚሰጥ ስታስብ መለወጥን ታስባለህ። ቶሎ መሰብሰብ አለብኝ፣ ቶሎ የቤት ስራዬን ሰርቼ ነፃ ሆኜ የሚያስደስተኝን ማድረግ አለብኝ ትላለህ። ወደ አራተኛው እንለፍ። አራተኛው ጥሩ የገንዘብ ማይንድ ሴት ያላቸው ሰዎች ገቢ ስለመጨመር ገንዘቡን ስለማሳደግ እንጂ ያላቸው እንዳይጠፋባቸው አይጨነቁም። አይታችሁ ከሆነ ብዙ ጊዜ ያለውን ለማስጠበቅ የሚፈራው ብዙ ነው። አየህ፣ ስትፈራ አዲስ ነገር አትሞክርም። እንዴት ወጪዬን ልቀንስ ነው የምትለው፣ እንዴት ገቢዬን ልጨምር አትልም። ፍርሃት መጥፎ ነው። ስለዚህ ነፃ ሆነ እንዴት ገቢዬን ላሳድግ፣ እንዴት ራሴን ልጨምር፣ ደሞዜን ልጨምር ማለት አለብህ። ለማሸነፍ የሚጫወት ጎል ለማግባት የሚጫወትና ለመከላከል እንዳይገባበት የሚጠር እኩል አይጫወትም። ለማሸነፍ የሚጠራው ብዙ ጎል ሊያስቆጥር ይችላል፣ ይለፋላ። አየህ፣ አንተም ገቢ ስለማሳደግ አስብ። ያለኝን እንዴት አስጠብቄ ብለህ አትጨነቅ። ወደ ቀጣዩ እንለፍ። አምስተኛው ጥሩ የገንዘብ ማይንድ ሴት ያላቸው ሰዎች መጀመሪያ ያስቀምጣሉ፣ ከዛ ኢንቨስት ያደርጋሉ። አይታችሁ ከሆነ በጣም ደጋግመን የምንሰማው ነገር አለ። ገንዘብን ማስቀመጥ ደግሞ ምን ይጠቅማል? ሴቭ ባደረኩት ቁጥር እኮ የገንዘቡ አቅም እየወደቀ ነው። ኢንፍሌሽን የሚባል ነገር አለ። አሁን 100 ብር የሚገዛውን የዛሬ ዓመት እኮ ምንም አይገዛልህም። የ50 ብር ዕቃ እኮ አይገዛልህም ያውን 100 ብር። ድሮ ስንት ነገር የምትገዛበት ይልሃል። ስለዚህ ለምን ባንክ ታስቀምጣለህ? ባስቀመጥከው ቁጥር እኮ እየቀነሰ ነው የሚሄደው ይልሃል። ልክ ነው፣ እውነቱን ነው። ግን መጀመሪያ ካላስቀመጥከው እንዴት ነው ኢንቨስት የምታደርገው? ትክክለኛው መፍትሄ ገንዘብህ እንዲወልድ፣ ሌላ ነገር እንዲጨምር፣ ቤት ልትገዛ፣ መኪና ልትገዛ፣ ወይ ደግሞ ሌሎች አሴት የሚሆኑ ነገሮች አክሲዮን ልትገዛበት፣ ወይ የራስን ቢዝነስ ልትከፍትበት ትችላለህ። ያንን ልታደርግ የምትችለው ግን የሆነ ያስቀመጥከው ካፒታል ካለ ነው። ያን ካፒታል ደግሞ የምትገነባው ገንዘብ ሴቭ ካደረክ ነው፣ ካስቀመጥክ ነው። ስለዚህ ሴቭ ማድረግ በጣም ወሳኝ ነው ማለት ነው። ሰዎች ግን አይ ገንዘብ እያተሙ ነው፣ ምን የገንዘብ ኢንፍሌሽን እየጨመረ ነው፣ እኔ ለምን ሴቭ አደርጋለሁ ይላሉ። ገንዘብ ላለማስቀመጣቸው የሚሰጡት ሰንካላ ምክንያት ነው። አንተ ግን እንደሱ አታደርግ። መጀመሪያ ገንዘብ ስለማስቀመጥ አስብ። እያስቀመጥክ ነገ ምን ላይ ኢንቨስት ላድርገው ብለህ ደግሞ መጨነቅ ትችላለህ። ቅድሚያ ግን ማስቀመጥ አለብህ፣ አትሸወድ። ወደ ቀጣዩ እንለፍ። ስድስተኛው ጥሩ የገንዘብ አመለካከት ወይም ማይንድ ሴት ያላቸው ሰዎች ሀብት የሚገነባው በእድል ነው ወይ ደግሞ ልዩ ችሎታ ያስፈልግሃል ብለው አያምኑ። ምን ማለት መሰላችሁ? አንዳንድ ሰው አይታችሁ ከሆነ እሱ እኮ በቃ ለገንዘብ ያለው አመለካከት በተለይ በቃ ለሀብት የተፈጠረ ነው የምትሉት ሰው አለ። እውነት ነው፣ እንደዚህ አይነት ሰዎች አሉ። በቃ በተፈጥሯቸው የገንዘብ ፓራዳይም ያላቸው ወይም መኒ ኮንሺየስነስ በቃ የገንዘብ ዝግጅት ንቃት ያላቸው ሰዎች አሉ። ከቤተሰብ ይሆናል፣ ከውሏቸው ይሆናል፣ ብቻ በሆነ ሚንስ ወይ በራሳቸው የገነቡት ይኖራሉ። ይሄ ማለት ግን እድለኛ ናቸው ማለት አይደለም።
ሀብታም ለመሆን እድለኛ መሆን አይጠበቅብህም ምርጫ ነው ሀብታም የሚያደርግህ ሐኪም መሆን የሚፈልግ ሰው ምን አድርግ ነው የምትሉት ህክምና አጥና ነው የምትሉት ኬሚስት መሆን የፈለገ ሰው ኬሚስትሪ አጥና ትሉታላችሁ ሀብታም መሆን የፈለገ ሰው ስለ ሀብታም ስለ ገንዘብ አመለካከት ማጥናት ነው ያለበት ሀብታሞች እንዴት ነው የሚያስቡት እንዴት ነው ጊዜያቸውን የሚጠቀሙት ለገንዘብ ያላቸው ጌታ ምን አይነት ነው ገንዘብን ያስቀምጣሉ ኢንቨስት ያደርጋሉ ምንድነው የሚያደርጉት ብለህ ጠይቅ ቻይኖች ስለ መንገዱ ማወቅ ከፈለክ የሚመለሱትን ሰዎች ጠይቃቸው ይላሉ በቃ ካንተ የሚጠበቀው ምን ማድረግ እንዳለበት ማሰብ ነው ማጥናት ነው ዋናው በእጅ በእግር ብለህ አይምሮህን መቀየር ሀብታም መሆን እንደምትችል መብትህ እንደሆነ ማመን አለብህ በቃ እኔ ለሀብት ነው የተፈጠርኩት ብለህ ማሰብ አለብህ ከሱ ይጀምራል ሀብት ስለዚህ እድል አይደለም ካንተ የሚጠበቀው መምረጥ ነው መዘጋጀት ነው የአይምሮህን ዋናውን ያመለካከትን ውቅር ማስተካከል ነው ያለብህ ወደ ቀጣዩ እንለፍ ሰባተኛው ጥሩ የገንዘብ አመለካከት ያላቸው ሰዎች ካልተማርክ አያልፍልህም ብለው አያምኑ ያልተማረም የተማረም ሊያልፍለት ይችላል እውነት ነው መማር አለብህ የተማሩ ሰዎች ለሀገራቸው ለዓለም የሆነ ነገር ፈጥረው ሊሆን ይችላል ሚሊዮኖችን ቀይረው ይሆናል ለቤተሰባቸው ለራሳቸው ተርፈው ሊሆን ይችላል ያልተማሩም ግን ዓለምን ቀይረዋል ያልተማሩ ብዙ ቢሊዮነሮች ሚሊዮነሮች አሉ ትልቁ መስፈርት መማርህ ብቻ አይደለም ስፔሲፊክ ኖሌጅ ያስፈልጋል አንተ ብቻ የምታውቀው ወይ ደግሞ በደንብ በጥልቀት የምታውቀው የተወሰነ ዕውቀት ያስፈልጋል ለምሳሌ ምግብ አብሳይ ከሆንክ ወይ ምግብ አብሳይ ከሆንሽ ካንቺ በላይ የሚያበስል እስካይኖር ድረስ ጥግ ድረስ መስራት አለብሽ ያንን ነገር ጥግ ድረስ ማወቅ አለብሽ ጥልቅ ዕውቀት ስፔሲፊክ ኖሌጅ ማለት በተሰማራህበት ዘርፍ አይቲ ትሆናለህ ኢንጂነር ትሆናለህ ዲዛይነር ትሆናለህ በምንም አይነት ሙያ ውስጥ ብትሆን ጥልቅ ዕውቀት ግን ያስፈልጋል በዛ ነገር ጠቅላላ ዕውቀት አይደለም ጥልቅ ዕውቀት በአንድ ጉዳይ ምን ማለት መሰላችሁ ልምድ ዕውቀት ነገ ቢዝነስ እንድትገነባ ብዙ ችግር እንድትፈታ ሀብት እንድታመጣ ያደርጋል አንድ በጣም የሚገርመኝ አባባል አለ ብዙ ገንዘብ ያለውና ብዙ ልምድ ያላቸው ሁለት ሰዎች ቢገናኙ ገንዘብ ያለው ሰውዬ ሙሉ ሀብቱን ልምድ ላለው ይሰጠዋል ከዛሱ በተራው ልምድ ያተርፋል ይባላል ልምድ በጣም ከባድ ነገር ነው ስፔሲፊክ ኖሌጅ በተለይ ሲኖርህ በመታቀው ነገር ጥግ ድረስ ልምድ ሲኖርህ ህይወትህን ትቀይራለህ የተማርከው ደሞዝ ነው የሚሰጥህ ፎርቹን የሚሰጥህ ሀብት የሚሰጥህ ግን ልምድህ ነው ዕውቀትህ ነው ጥልቅ ዕውቀት ነው ስለዚህ ከተማርከው በላይ ኮሌጅ ካስተማረ በላይ ራስን የምታስተምረው መብለጥ አለበት ከህይወት የምትማረው መብለጥ አለበት ህይወትን የሚያክል ትልቅ ዩኒቨርሲቲ የለም ቶሎ ብለህ ተምረህ ራስን ካሳደግ ልምድህን ዕውቀትህን ያለህን ዝግጅት ከቀየርክ ሀብት መገንባት በጣም ቀላል ነው ላንተ የተማርከው ብቻ ግን አይበቃም ወደ ቀጣዩ እንለፍ ስምንተኛው ከልፋትህ በላይ ሐሳብህ ገንዘብ ሊያመጣ ይችላል አንድ ከ300 ዓመት በፊት የተነሳ በጣም ድንቅ የሚባል የኢኮኖሚክስ ደራሲ አዳም ስሚዝ የተባለ ዌልዝ ኦፍ ኔሽን በተባለ መጽሐፉ እንደዚህ ይለናል all money is a matter of belief ይለናል ሁሉም ገንዘብ የእምነት ውጤት ነው ይለናል ያላመንክበትን ገቢ አታስገባም ያመንክበት ገቢ ነው ኪስ ውስጥ የሚገባው አንዳንዴ ብዙ ለፍቶ አዳሪዎች አሉ በጣም የሚሰሩ በጣም ላባቸው ጠብስኪል ረጅም ሰዓት የሚሰሩ ገቢያቸው ግን ትንሽ ነው ህይወታቸውን አልቀየሩም ሀብት አልገነቡም ለምን ይመስላችኋል ገንዘብ የእምነት ውጤት ነው ያመንክበትን ነው የምታገኘው የቤት ኪራይ ብሎ የሚለፋና ቤት ገዛለው ብሎ የሚለፋ እኩል አይለፋም እምነታቸው ይለያያል እኔ 10,000 ካገኘው እንደው በቃ 5,000 ቤት ኪራይ 5,000 መኖሪያን ካገኘው በቂ ነው ብሎ እምነቱ 10,000 ብር ማግኘት ነው ያገኛል አንዳንድ ሰው ደግሞ እኔ የ10 ሚሊዮን ብር ቤት የ20 ሚሊዮን ብር ቤት መግዛት አለብኝ ስለሚል ልፋቱ ራሱ የ10 ሚሊዮን ነው የ10,000 ልፋትና የ10 ሚሊዮን ልዩነቱን ታዩታላችሁ ለምን እምነታቸው እምነት በጣም ወሳኝ ነው ውስጥ ያለው እምነት ነው አንተን የሚቀይር ውጪ ላይ የሚገለጠው ውስጥ ያለው እምነት ነው ማመን ጀምር አሁን ራሱ ያገኘ ያለው ገቢ ስላመንክበት ነው ይገባኛል ስላልክ ነው ለምን ትልቁ ይገባኛል አትልም ምንም ነገር በእውነት ከመገለጡ በፊት ባይምሮ ታስቧል ባይምሮህ ማመን አለበት ይገባኛል በል ወደ ቀጣዩ እንለፍ ዘጠነኛው አሪፍ የገንዘብ ማይንድ ሴት ያላቸው ወይም አመለካከት ያላቸው ሰዎች ከአቅማቸው በታች ይኖራሉ የሌላቸው ደግሞ ከአቅማቸው በላይ ይኖራሉ
ምን ማለት ይመስላችሁ? ገቢያቸው 5000 ነው፣ ወጫቸው 10000 ብር ነው። ምክንያቱም የገንዘብ ማይንድ ሴታችሁ ዝቅ ያለ ነው። ወጫችሁ ብዙ ነው። ከአቅማችሁ በላይ ነው የሚኖሩት። አበቃቅቶ መኖር አይችሉም። ሁለት መፍትሄ ግን አለው። እኔ እኮ አልበቃኝም። አንዳንድ ሰው ከቀጣይ ወር ሁሉ የተበደረ ሰው አለ። ገና ቀጣይ ወር ከሚመጣው ደሞዙ አሁን ተበድሮ የሚያጠፋም አለ። ለምን? ከአቅሙ በላይ እየኖረ ነው። ሁለት መፍትሄ አለ። የመጀመሪያው አንደኛ ገቢህን መጨመር ነው ያለብህ። ገቢህን ስትጨምር ነፃነት ይኖርሃል። ወጪህም ብታሳድገው ችግር የለም ገቢ ከፍ ካለ። ሁለተኛው ግን ከአቅምህ በታች መኖር መጀመር አለብህ። ከገቢ በታች መኖር መጀመር አለብህ። ልክ ገንዘብ ሲመጣ የምታስቀምጥበት ፐርሰንት የምታጠፋበት ፐርሰንት ያስፈልጋል። የገንዘብ እቅድ ያስፈልጋል። ዝም ብለህ በዘፈቀደ መኖር የለብህም። ወደ መጨረሻው እንለፍ። የመጨረሻውና 10ኛው ገንዘብን ከአይምሮህ እንጂ ከስሜት ጋር አታገናኘው ይባላል። ምን ማለት መሰላችሁ? በጣም ከገንዘብ ጋር ስሜትህ የሚገናኝ ከሆነ ብዙ ጥፋት ብዙ ፋውል ልትሰራ ትችላለህ። ገንዘብ የኃጢአት ስር ነው ይባላል። ገንዘብ ብቻውን የኃጢአት ስር አይደለም የሚለው ቃል በቃል ገንዘብን መውደድ የኃጢአት ስር ነው። ገንዘብ መውደድ ማለት ከስሜት ጋር ማገናኘት ነው። ከአይምሮ ጋር ብታገናኘው ገንዘብን አትወደውም፣ ትፈልገዋለህ። ያስፈልገኛል ትላለህ። ገንዘብን ስትወድ ብዙ ኃጢአት ትሰራለህ፣ ብዙ ወንጀል ብዙ ጥፋት ትሰራለህ። ገንዘብን ስትፈልግ ግን ወይ ደግሞ ያስፈልገኛል ስትል ግን ለራስህ ስትል ትቀየራለህ። ገንዘብ የምፈልገው እንዲህ ለማድረግ ነው፣ እንዲህ ለመግዛት ነው፣ እንዲህ ለማድረግ ነው ስትል ሎጂካል ነህ፣ ምክንያታዊ ነህ። ገንዘብን ወዳለው ስትል ግን ስሜታዊ ነህ። ስለዚህ ምክንያታዊ እንጂ ስሜታዊ መሆን የለብህም። ገንዘብን ከአይምሮህ አገናኘው፣ ከልብህ ወይ ከስሜት ጋር አይደለም። አየህ፣ ያኔ ትቀየርበታለህ። ለመቀየር ነው ገንዘብን የምትፈልገው፣ ለሌላ አይደለም። ስለዚህ ገንዘብን ከምክንያት ጋር አገናኘው። ቤተሰቦች ያወራኋችሁ 10 ነገሮች የገንዘብ ማይንድ ሴት ብዬ ያጫወትኳችሁ ነገሮች ጠቅመዋችኋል? የትኛውን ወደዳችሁት? የወደዳችሁትን ኮሜንት አድርጉልኝ፣ ከ10ሩ መካከል ማለት ነው። እናንተም እንደው የሰው ልጅ ቢቀይረው የምትሉት ሌላ የገንዘብ አመለካከት ካለ እኔ ያልጠቀስኩት ካለም ኮሜንት አድርጉልኝ። ስልጠና እንደምንሰጥም ታውቃላችሁ። አመለካከት ላይ፣ በራስ መተማመን ላይ፣ የጊዜ አጠቃቀም፣ የገንዘብ አያያዝ፣ ከፍርሃት ለመውጣት በቃ ራሳችንን ለመቀየር፣ የዓላማ ሰው ለመሆን፣ ህልማችንን ለማወቅ፣ እቅድ ለማውጣት፣ ብዙ ነገራችንን ለማስተካከል የምንፈልግ ከሆነ የምንሰጠው ስልጠና አለ። ከናንተ የሚጠበቀው የትም ዓለም ላይ ብትኖሩ፣ አረቡ ዓለም፣ አውሮፓ፣ አሜሪካ፣ ኢትዮጵያም ብትሆኑ ዙም የተባለውን አፕሊኬሽን መጫን፣ ከስራ ሰዓታችሁ ውጪ በሆነ ሰዓት ስልጠናውን ትወስዳላችሁ። ሙሉ መረጃውን፣ ክፍያውን፣ መቼ እንደሚጀምር ማወቅ ከፈለጋችሁ በእነዚህ ስልክ ቁጥሮች በዋትስአፕ ወይ ደግሞ በቴሌግራም ልታወሩን ትችላላችሁ። በግል ማማከርም ለጥቂት ሰዎች አገልግሎት እንሰጣለን። እስከ መጨረሻው አብራችሁኝ ስለቆያችሁ በጣም አድርጌ አመሰግናለሁ።